አነጋግረኝ ነው ያላበርከው እንጂ ስዘፍን በደንብ አብደህ ነበር። ይሄ ዘፈን እንዴት ነው? መቼ ነው የወጣው? እንዴት ነው? ይሄ ዘፈን ለኔ ታሪክ አለው። አንድ ልጅ አለ ሄርሜላ የምትባል ልጅ አፍቅሮ የነበረ ልጅ እና ብዙ መወያያ የሆነ ኢትዮጵያ ውስጥ ልጁ በትክክል አፍቅሯታል እና የብዙ ሰዎች አስተያየት ጤነኛ አይደለም ነው። እሱ ጤነኛ ነው፣ ምንም የሆነው ነገር የለም እና ቤተሰቦቿን ያስፈራራል ይሉታል። በቆንጨራ ሁሉ እህቷን አስፈራርቷል ማለት ነው የሚሉት እነሱ፣ ትክክለኛ መረጃ ባይኖርም። በኋላ ግን ልጁ ያው ፍርድ ቤት ድረስ ቀረበ። ምን አላቸው መሰለህ? ከማረሰው አባባ ወደሷ እየሄድኩኝ ትገሉኛላችሁ እንጂ ከሷ የሚያስቀረኝ የለም አላቸው ለፍርድ ቤቱ። አዎ መጨረሻ ላይ ፍርድ ቤት ውስጥ ዘሎ ሲወጣ ነው የገደሉት። ኦ ሞተ? አዎ የሆነ ታሪክ ነው፣ የሆነ ታሪክ ነው እና በቃ ያሳዝናል። ልጁ ለሰው ልጅ ሲል ራሱን መስዋዕት ያደረገ ክርስቶስ ነው። ለፍቅር ሲል ደግሞ ራሱን መስዋዕት ያደረገ ልጅ ያየሁት እሱ ነው እኔ እና በቃ ሳስበው ለምን አልጽፍለትም ብዬ ነው። ግጥሙንም ዜማውንም የራሴው ስራ ነው እና በሱ ታሪክ ተንተርሼ ነው የሰራሁት እና ስዘፍነው ልጁን ሁኜ ነው የምሰራው ብዙ ጊዜ። ለዛ ነው እውነትነት አለው እና የሚገርም ታሪክ ነው የምትነግረኝ። እና ይሄ ልጅ በዚህ ምክንያት ሞቷል። በሄርሜላ ምክንያት የሞተ ልጅ ነው። አሁን ሄርሜላ የሚል ፊልም የተሰራ አለ። ታሪኩ ግን ተገልጦ ነው የተሰራው ፊልሙ። በእርግጠኝነት ነው የምነግርህ። የልጁ ታሪክ ሌላ ነው፣ ፊልሙ ሌላ ነው። ልጁ ፍርድ ቤት ላይ ነው የገደሉት። ሲዘል አመለጠ። ወደ እሷ ሊሄድ እንደፈከረው ፍርድ ቤት ላይ እንደፈከረው ወደ እሷ ሊሄድ ሲዘል ፖሊሶች ገደሉት ማለት ነው። ይህን ዘፈን ስትጫወት አሁን ተመልካቾቻችን እዚህ የስቱዲዮ አቀማመጡ እንደፈለገ እንዲሆን ስላላደረግንለት በደንብ እንደ ልቡ ወዲያ ወዲህ እያለ አልተጫወተም። ሰማኸኝ? ሌላ ቦታ ስትጫወተው እንዴት ነው? ምን አላውቀውም። ራሴ ልጁን ሁኜ ስለምሰራው እወጣለሁ። ከኔነት ወጥቼ ነው የምሰራው። እስኪ ከክለብ ውስጥ ሰማኸኝ ሲጫወት ካለው ላይ ትንሽ እኔ ለአንድ ለሁለት ደቂቃ አላበድኩም የሚለውን ዜማ ነው። የእውነት ካልያዙ እዚህ ቦታ ላይ ብረም ነው የምታብደው። ሰማኸኝ? ነገሩ በዚህ በኢትዮጵያ